አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ሙስሊም ወንድም እህቶቼ እንዴት ናችሁልኝ? እኔ አለሁ አልሐምዱሊላህ። ብዙ ጊዜ ሙስሊም ካልሆኑ አካላት በተደጋጋሚ የሚነሳ ጥያቄ አለ። እሱ ምንድነው? አላህ ሱብሓነሁ ወተዓላ ሁሉን ቻይ አምላክ ከሆነ ሰው መሆን ይችላል ወይ የሚል ጥያቄ ይጠይቃሉ። እስኪ ወንድማችን ማህዲ በዚህ ዙሪያ ምንድነው የምትለው? ቢስሚላሂ ራህማን ራሒም ወዐለይከ ሰላም ወረሕመቱላሂ ወበረካቱ አኺ ሳላህ አቁል ቢሐውሊላሂ ወቁወቲህ። የዚህ አይነት ጥያቄ ከመነሻው ማለትም አምላክ ሁሉን ቻይ ከሆነ ሰው መሆን ይችላል ወይስ አይችልም የሚለው ጥያቄ አንተ ጠቅለል ባለ መልኩ ሙስሊም ካልሆኑ አካላት አልከው እንጂ ከክርስቲያኖች ነው የሚመጣው። ይሄ እንደዚህ አይነት ጥያቄ የሚነሳው ያስታውቃል ከነርሱ ነው። ምክንያቱም አንድ ሰው እኔ ፊሎሶፈር ነኝ የሚል ወይም ሎጂካል ነገራቶችን እጠቀማለሁ ከሎጂክ አንፃር እንደዚህ አይመጣም እንደዚህ የሚል አይነት ሰው ጥያቄ ብሎ እንደዚህ አይነት ጥያቄ አይጠይቅም። ምክንያቱም ሲፈላሰፍ ራሱ ነው መልሶችን የሚመልሳቸው። እንደዚህ ስላቸው እንደዚህ ቢሉኝስ፣ እንደዚህ ብላቸው እንደዚህ ቢሉኝስ እያለ ለራሱ መልሶችን ይመልሳል። ግን ወደ ክርስትናው ዓለም በምትመጣ ሰዓት ባይብል የማያውቀው የሆነ አስተምህሮ አላቸው። መሰረት ያሌለው በክርስትና አስተምህሮ ውስጥ የሚካተት የሆነ የእምነት አይነት አለ። ሚስጥረ ስጋዊ የሚሉት አምላክ ሰው። ለዚህ ነው ጥያቄው ራሱ ሰው መሆን ይችላል ወይስ አይችልም ብሎ በሰው የተገደበው ከነርሱ ነው ያልኩም በዚህች ምክንያት ነው። ለምን በሰው ይገደባል? ብዙ እኮ አለ አምላክ ያልሆኑ አካላት አሉ አይደል? ብዙ ወደ እንስሳ ለምን አይቀይሩትም? እንስሳ መሆን ይችላል አይችልም? ለምን መሞት ይችላል ወይስ አይችልም? ለምን መተኛት ይችላል ወይስ ለምን በሰው ይገደባል? ምክንያቱም ከነሱ የመጣ ነው ያልኩም ለዚህ ነው። አምላክ ሰው ሆነ የሚል ሚስጥረ ስጋ የሚባል የተወሳሰበ የተቀባጀረ የቅዠት አስተምህሮ ስላለ ከዛ ለማምለጥ የጠየቀው እንደውም ይሄን ጥያቄ ማን ጠየቀው ብለህ ራሱ እንደ ግምት አስቀምጥ ብትለኝ ይሄን ጥያቄ ጠየቀው ብዬ የማስቀምጠው እንደ ግምት የሆነ ጊዜ የሆነ ግለሰብ ውይይት ይጀምራል ስለ ሚስጥረ ስጋዌ ማለት ነው። እና አምላክ ሰው ሆነ እያለ ሲያወራ በጣም በጥያቄ ወጥሩታል። አምላክ ሰው ሆነ? እንዴት ሰው ሆነ? ከዚያስ በኋላ ሰው ከሆነ የሚያስፈልጋው መሰረታዊ ነገሮች ከዚያስ በኋላ ይሄ ስሜቱስ ምኑ ከዚያስ በኋላ ተዋሃደ ትላላችሁስ? ሁለት ባህሪ በአንድ አካል ውስጥ ማያቅና ማያ በዚህ አይነት ጥያቄ ጭንቅላቱ ሲወጠር በቃ አምላክ ሰው የሆነው ሁሉን ቻይ ስለሆነ ነው። እኛ ሁሉን ቻይ ነው ብለን ሁሉን ቻይ ስለሆነ ሰው ሆነ። እናንተስ አምላካችሁ ሁሉን ቻይ ነው ወይስ አይደለም? ሰው መሆን ይችላል ወይስ አይችልም ብሎ እንደ መተንፈሻ ያችን ንግግር ይናገራታል። የዚህን ጊዜ ያንን ውይይት የሚሰሙ ወገኖች ደግሞ እንደ ጥሩ ጥያቄ መስሏቸው ከዚህም ሲያራግቡት ወደኛ የመጣ ጥያቄ ነው ብዬ እንጂ አንድ ሰው አስቦበት ጥያቄ ብሎ ጠይቆት ነው ብዬ ሰጠው የሆነ ግምት የለኝም ለእንደዚህ አይነት ጥያቄ ማለት ነው። ለማንኛውም ወደ መልሱ ስንመጣ በቁርአን አምላካችን አላህ ስፍር ቁጥር ባሌላቸው ስፍራዎች ላይ ሁሉን ቻይነቱን ይገልጽልናል። አምላካችን አላህ ሁሉን አድራጊ በነገራት ሁሉ ላይ ቻይ የሆነ ጌታ ነው። እንደ ምሳሌ በምዕራፍ 2 ሱረቱል ኢምራን ቁጥር 189 ላይ ወሊላሂ ሙልኩ ሰማዋቲ ወልአርድ ወላሁ ዐላ ኩሊ ሸይን ቀዲር፣ በሰማያትና በምድር ያለው ሁሉ የአላህ ነው ንግስና፣ እሱ በነገራት ሁሉ ላይ ቻይ ነው ይላል። በሱረቱል ማኢዳ ቁጥር 120 ላይ በሰማያትና በምድር በመካከላቸው ሁሉ የአላህ ብቻ ነው፣ ወሁወ ዐላ ኩሊ ሸይን ቀዲር፣ አላህ ቀዲር ነው ቃዲር ነው በነገራት ሁሉ ላይ ቻይ ነው ይላል። ስለዚህ በጣም ብዙ ቦታዎች ላይ ቻይ መሆኑን ይገልጽልናል። አላህ ታዲያ ቻይ ያሰኘው ምን ላይ ነው? በምንድን ነው ቻይ የሆነው ስንል በመፍጠር በማድረግ በማስኮን በማስገኘት ላይ ነው። በተለያዩ ቦታዎች ላይ ለምሳሌ በሱረቱ ኑር ቁጥር 30 ላይ የኽልቁ ላሁ ማ የሻ፣ አላህ የሚሻውን ይፈጥራል አለ። ኢነላሃ ዐላ ኩሊ ሸይን ቀዲር፣ አላህ በነገራት ሁሉ ላይ ቻይ ነው አለ። አላህ በመፍጠር ምንም የሚሳነው ነገር እንዳሌለ የገለጸ ነው። በሱረቱል ፋጢር ቁጥር 1 ላይ የዚዱ ፊል ኸልቂ ማ የሻ ኢነላሃ ዐላ ኩሊ ሸይን ቀዲር፣ በፍጥረታት ውስጥ አላህ የሚሻውን ይጨምራል፣ አላህ በነገራቶች ሁሉ ላይ ቻይ ነው ይላል። በሱረቱል ሐጅ ቁጥር 6ም ወአነሁ ዩሕይል መውታ ወአነሁ ዐላ ኩሊ ሸይን ቀዲር፣ አላህ ሙታንን ህያው የሚያደርግ ጌታ ነው፣ እርሱ በነገራት ሁሉ ላይ ቻይ ነው ይላል። ስለዚህ አላህ በማሞት በመግደል በመቀስቀስ በማስነሳት ሲሳይን በመስጠት በመፍጠር በማስገኘት በማስኮን በማድረግ
በእንደዚህ አይነት ነገራቶች በፍጥረታት ሁሉ ላይ አላህ ምንም የሚሳነው ነገር የለም። ነቢያቶችም ይሄንን ነው የሚያረጋግጡት። አላህ የሚሳነው ነገር የለም ብሎ ተብሎ ሲነገራቸው ይለዋወጣል ማለት ነው፣ ሰው ይሆናል ማለት ነው፣ እንደዚህ ያልሆነውን ባህሪ እየሰጡ አይደለም የሚያምኑት። በነገራት ሁሉ የሚሳነው ነገር እንዳሌለ ነው የሚገልጹት። እንደ ምሳሌ በሱረቱል በቀራ ምዕራፍ 2 ቁጥር 259 ላይ ያንን ሳሊህ የሆነን ባሪያ አላህ አሙቶት ሲቀሰቅሰውና ሲነሳ ምንድን ነበር ያለው? ፈለማ ተበየነ ለሁ ቃለ አዕለሙ አነ አላህ ዐላ ኩሊ ሸይን ቀዲር። ሲገለጽለት አላህ ሙታንን ህያው እንደሚያደርግ ሲያውቅ ምን አለ? አዕለም አወኩኝ አለ። አነ አላህ ዐላ ኩሊ ሸይን ቀዲር፣ አላህ በነገራት ሁሉ ላይ ቻይ እንደሆነ አውቃለሁኝ አለ። ስለዚህ ያ ሳሊሕ የሆነ ሰው ያንን ድርጊት ሲመለከት ነው ሙታንን ሲቀሰቅስ ምንም የሚሳነው ነገር እንዳሌለ አወኩኝ አለው እንጂ አላህ ተለዋውጦ ወይም ሰው ሆኖ ወይም ደግሞ ሌላ ፍጥረት ሆኖ የማይሆነውን ባህሪ ያልተገባ ባህሪውን ሆኖ ስለተመለከተው አይደለም አወኩኝ ያለው፣ በነገር ሁሉ ላይ ቻይ ስለሆነ ነው። ስለዚህ ጥያቄው ሰው መሆን ይችላል ወይ ብለው ሲሉ ባህሪ ያልሆነውን ነገር መሆን ይችላል ወይ ብሎ ማለት ነው ጥያቄው እንጂ የችሎታ ጉዳይ ሳይሆን የባህሪ ጉዳይ ነው ጥያቄው ራሱ። መከፋፈል፣ ሰው መሆን፣ ባሪያ መሆን፣ እንደዚሁም መሞት፣ ማንቀላፋት፣ መድከም፣ መፈጠር፣ እነዚህ የተለያዩ በሰው ብቻ የሚገደቡ አይደሉም። ባህሪ ያልሆኑ ማንቀላፋት ይችላል ወይስ አይችልም ተብለህ ብትጠየቅ የሚሳነው የለም ይችላል ብሎ ሊመልሱልህ ይችላሉ። ግን ከርሱ በላይ ሀያል የሆነ ነገር አለ ፈጣሪን የሚያሸንፈው ማለት ነው። እሱ ምንድነው ብለህ ስትል ይሄ እንቅልፍ የሚባለው ነገር ረታው ሊቆጣጠረው አልቻለም። አሁን ይሄ ምን ማለት ነው? ፈጣሪ ሁሉን ቻይ አይደለም ማለት ነው። ጥያቄው ራሱ ሎጂክን የሚጣረስ መሆኑን የምትረዳው ከዚህ ነው። በሰው ብቻ የሚገደብ አይደለም። የተለያዩ ባህሪው ያልሆኑ የፍጡር ባህሪ የሆኑ ነገራቶች አሉ። ስለዚህ ከባህሪ አንጻር ስለሆነ የሚታይ የፈጣሪ ባህሪ አይደለም፣ የፍጡር ባህሪ ናቸው እነዚህ በጠቅላላ መሆን፣ መለዋወጥን ብትል መድከም፣ ማንቀላፋትን በጠቅላላ ማለት ነው። አምላካችን አላህ በሱ በባህሪው ውስጥ ማስኮን እንጂ መሆን የሚባል ማድረግ እንጂ መደረግ የሚባል ባህሪ የለው። በሱረቱ ነሕል ቁጥር 60 ላይ ወሊላሂ ልመተሉል አዕላ ይላል ወሁወ ልዐዚዙል ሐኪም። አላህ ሙሉ የሆኑ ባህሪያቶች አሉት ይላል። ወሊላሂ ልመተሉል አዕላ ሙሉ የሆነ ባህሪ አለው፣ ካሚል የሆነ የተሟላ የሆነ ባህሪን ያለው ከጉድለት የጠራ ወሁወ ልዐዚዙል ሐኪም እርሱ አሸናፊው ጥበበኛ የሆነ ጌታ ነውና ይላል። ይህ ነው ፈጣሪ ብሎ ማለት። ዛሊኩም ላሁ ረብኩም ላኢላሃ ኢላሁ፣ ይሃችሁ ጌታችሁ ነው ከእርሱ በቀር ሌላ አምላክ ያሌለ፣ ኻሊቁ ኩል ሸይ የነገራት ሁሉ ፈጣሪ፣ ፈዕቡዱህ እሱም በብቸኝነት አምልኩት፣ ወሁወ ዐላ ኩል ሸይን ወኪል አላህ በነገራት ሁሉ ላይ ተጠባባቂ የሆነ ጌታ ነውና። ስለዚህ በቁርአን የምንረዳው አላህ የራሱ የሆኑ ሙሉእ የሆኑ ባህሪያቶች አሉት፣ ከየትም ፍጥረት ጋር የማይመሳሰሉ ካሚል የሆኑ የተሟሉ የሆኑ ከዚያ ውጪ መሆን፣ መደረግ፣ መፈጠር እነዚህ በጠቅላላ የፍጡር ባህሪያቶች ናቸው፣ የፈጣሪ ባህሪም አይደሉምና ከጅምሩ ማለት ነው። ይህንን ከተመለከትን ወደ ባይብልም ስንመጣ ፈጣሪ ምንም የሚሳነው ነገር እንዳሌለ ይናገራል። እንደ ምሳሌ በዘፍጥረት ምዕራፍ 18 ቁጥር 14 ላይ በውኑ ለእግዚአብሔር የሚሳነው ነገር አለን ይላል። ሀል የስተሒል ዐለ ረብ ሸይ ይላል። አንድ ነገር የሚሳነው ነገር አለን ይላል። ያ ማለት የለም ነው። ሁሉም ነገር አድራጊ ነው፣ የሚሳነው ነገር የለም ነው። ነቢያቶች እንኳን እነ ኢዮብ እነ ያዕቆብ እነ አብርሃም እነዚህን ፈጣሪ የሚሳነው ነገር የለም የሚለውን ነገር የሚረዱት ይለዋወጣል ማለት ነው፣ ሰው ይሆናል ማለት ነው፣ ይቀያየራል ማለት ነው፣ ያንቀላፋል ይሞታል ማለት ነው፣ የሚሳነው የለም ብለው አይደለም የሚረዱት። በማድረግ በማስኮን በመፍጠር ላይ እንደሆነ ነው። ለምሳሌ በኢዮብ ምዕራፍ 42 ቁጥር 2 ላይ ቀድ ዐሊምቱ አነከ ተስተጢዑ ኩል ሸይ ይላል። ሁሉን ታደርግ ዘንድ ቻይ እንደሆንክ አወቅኩኝ ይላል። ሀሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ ይላል። ፈጣሪ ሁሉን ነገር እንደሚያደርግ ታደርግ ዘንድ ነው ያለው ኢዮብ ማለት ነው። አድራጊ መሆኑን ነው ያወቁ፣ ምንም የሚሳነው እንዳሌለ። አነከ ተስተጢዕ ኩል ሸይ ሁሉን ነገር ታደርግ ዘንድ ቻይ እንደሆንክ አወቅኩ ይላል። በማድረግ ላይ ነው የሱ ባህሪ እንጂ በመደረግ ላይ አይደለም፣ በመሆን ላይ አይደለም፣ በማስኮን ላይ ነው። ይስሐቅ ያዕቆብን ሲባርከው በዘፍጥረት ምዕራፍ 28 ቁጥር 3 ላይ ወላሁ ልቀዲር አላህ ቻይ ነው አለ። ቻይ የሆነው አምላክ ይባርክህ ይላል። ወየጅዐሉከ ሙስሚራን ወየክቱረክ ወዩከሲሩክ ብላ ብላ ማለት ነው።
ሁሉን የሚችል አምላክም ለብዙ ህዝብ ጉባኤ እንድትሆን ይባርክህ ያፍራህ ያብዛህ ይላል። ሁሉን ቻይ የሆነ አምላክ ይላል። ሁሉን የሚችል አምላክ። ስለዚህ አምላክ በምንድነው በምን ላይ ነው ቻይነቱ ስትል በመባረክ በማብዛት በማፍራት በማራባት ዘርን በማብዛት ማለት ነው። በዚያ በዛ እንጂ ራሱ በመራባት ሁሉን ቻይ ነው ወይስ አይደለም? መራባት ይችላል ወይስ አይችልም? መብዛት ይችላል ወይስ አይችልም? ይሄ እንደዚህ አይነት ጥያቄ ሲጀመር ከጅምሩ ባህሪው ስላልሆኑ እዚህ ውስጥ የሚገቡ አይደሉም ማለት ነው። ከባህሪው አንጻር ነው እንጂ የምታየው ከችሎታው አንጻር አይደለም። ቻይነቱ የእርሱ ቻይነት በማስቆም በማድረግ በመባረክ በማብዛት ላይ እንደሆነ ነው ነቢያቶቹ የሚረዱት እንጂ ራሱ ሰው የሆነ ራሱ እየተራባ ራሱ እየተዋለደ ብለው አይገነዘቡም። ይሄ ቻይነት ሳይሆን ጎዶሎነት ነው ብለው ነው የሚያምኑት። ስለዚህ ይሄንን ነው የምንረዳ። ሁሉን ቻይነቱ በማድረግ ላይ ነው። አይ ከሆነ እንደዛ በማድረግ ላይ ከሆነ መሆንም ይችላል። ስለዚህ ያ ማለት መለዋወጥ ወደሚለው ደግሞ መሆን ይችላል ወደሚለው ከመጡ መለዋወጥም የእርሱ ባህሪ ነው ብለን ደግሞ ልናነሳላቸው ነው። ይለዋወጣል ማለት ነው በባህሪው ብለን ልናነሳላቸው። ይሄ ደግሞ ባህሪው እንዳልሆነ መጽሐፋቸው ይናገራል። በትንቢተ ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለዋወጥም ይላል። ሊአኒ አነ ረብ ላአተገየር። ስለዚህ ሰው ከሆነ እንስሳም ከሆነ ሁሉን ቻይ ነው ብለው እነሱ ሁሉን ቻይነቱ ይሄን መሆን መፈጠርን ከሆነ የሚገነዘቡት ተለዋዋጭ ነው። ባይብል ደግሞ አልለዋወጥም ብሎ አስቀምጦላቸዋል ማለት ነው። ይሄ በተመሳሳይ በተለያዩ ቦታዎች ላይ ይናገራል። እንዳይበዛብን ሰው የሚለውንም ከፈለጉበት ደግሞ ሰው እግዚአብሔር ሰው እንዳልሆነ የሰው ልጅም እንዳልሆነ ይናገራል። በዘኍልቍ ምዕራፍ 23 ቁጥር 19 ላይ ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይጸጸትም ዘንድ የሰው ልጅ አይደለም ይላል። ለይሰ አላሁ ኢንሳናን ፈየክዚብ ወለብነ ኢንሳን ፈየንደም። ኢንሳን አይደለም ይዋሽ ዘንድ የሰው ልጅ አይደለም ይጸጸትም ዘንድ። ይሄ የሱ ባህሪ እንዳልሆነ ነው የሚናገረው። ስለዚህ ባህሪው እሱ ምንም የሚመስለው እንዳሌለ ነው የሚገልጸው። በትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እኔ አምላክ ነኝና ሌላ የለምና የቀድሞውን የጥንቱን ነገር አስብ፣ እኔ እግዚአብሔር ነኝ እንደኔ ያለ ማንም የለም ይላል። እንደኔም ያለ ማንም የለም። አልኢላህ ወለይሰ ሚስሊ እያለ ነው። አምሳያዬ የለም እያለ ነው። አምሳያው ካሌለ አንተ ሰው ሆነ እንትን ሆነ እያልክ የምትል ከሆነ ሲጀመር የፍጡር ባህሪ እየሰጠኸው ነው። ራሱ እያመሳሰልከው ነው። ይለዋወጣል እያልክ ነው። በፈለግከው አምሳያ አድርገህ ልታመልከው ነው። ምክንያቱም የሚሳነው ነገር ስላሌለ። ይሄ ደግሞ የተቀባጀረ የቅዠት አስተምሮ ነው። ባይብል እንኳን የማይደግፉ የሆነ አስተሳሰባቸው መሆኑን የምትረዳው ከእንደዚህ አይነት ጥቅሶች ነው። ኢቭን ወደ አዲስ ኪዳን እንኳን ብንመጣ እነሱ አምላክ ሰው ሆነ ሲሉ ሰውየው ማን ነው ብትላቸው ኢየሱስ ነው የሚል ምላሽ ሊሰጡ ይችላሉ። ነገር ግን ባይብላቸው ያን አስተሳሰብ ራሱ አይደግፍላቸውም። በሉቃስ ምዕራፍ 1 ቁጥር 37 ላይ እግዚአብሔር ምንም የሚሳነው ነገር እንዳሌለ ሲናገር ያንን ምክንያት አድርጎ ራሱ የተናገረው መልአኩ እግዚአብሔር ምንም የሚሳነው የለም ብሎ ሲናገር ኢየሱስን ለመፍጠር እግዚአብሔር ማሳወቁን ለማርያም በሚያሳውቅበት ሰዓት ነው እግዚአብሔር ምንም የሚሳነው ነገር የለም ብሎ የተናገረው ኢየሱስ መፈጠሩን ሲገልጽላት ማለት ነው። ለምሳሌ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ብታነቡት በስድስተኛው ወር መልአኩ ገብርኤል ወደ ገሊላ ከተማ መጣ ይላል። ኡርሲለ ጅብራኤሉል መላክ ሚነላህ ከአላህ የአላህ መልእክተኛ ጅብሪል ተላከ ወደ ገሊላ ከተማ። እዛ የሄደው ለማርያም ጽንስ ሊያበስራት ነው። በሉቃስ 1:31 ላይ እነሆ ትጸንሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። ወንድ ልጅ ነው የምትወልደው፣ አምላክ አይደለም። ስሙን ኢየሱስ ነው የምትለው። ስም ተወጥቶለታል ለዚህ ሰውዬ ማለት ነው። አምላክዬ ሳይሆን ሰውዬ ወንድ ልጅ ነው ያላት። ሰው ማርያም ጠየቀች። በቁርአንም ላይ እንዳለው ወንድ ማላውቅ ሲሆን እንዴት ለእኔ ልጅ ይኖረኛል አለች። ወንድ ያልነካኝ ሲሆን ማለት ነው ያለ ግንኙነት ብላ በምትጠይቅ ሰዓት ከይፈ የኩኑ ሀዛ ወአነ ለስቱ አዕሪፍ ረጁላ ብላ ጠየቀች። ቁጥር 34 ላይ የሚገርመው የመልአኩ መልስ ነው። መልአኩ ይህንን ምሳሌ ሲገልጽላት አምላክ የሚሳነው ነገር እንዳሌለ ከመንገሩ በፊት ቁጥር 37 ላይ ያንን ከማለቱ በፊት አስቀድሞ ምሳሌ ነው የሰጣት እንዲገባት እንዲገለጽላት። በዛው ዘመን የጸነሰች ልጅ አለች፣ እነሆ ዘመድሽ ኤልሳቤጥ በስተርጅኗ ወንድ ልጅ ጸንሳለች ብሎ ነው የመለሰላት። ቁጥር 36 ላይ መሀን ነበረች፣ ባሏም ሸምግሎ ነበረ፣ ዘካርያስ ማለት ነው። ልጁ ያህያን ተበስሯል በስተርጅናው፣ እሷም መሀን በነበረችበት ሰዓት። ስለዚህ በእርጅና ወንድ ልጅ ጸንሳለች።
እርሷም መካን ትባል ስለነበረች ይህ 6ኛ ወር ነው አላትና ከዛ 37 ላይ ምን አለ? ለእግዚአብሔር የሚሳነው ነገር የለምና አላት። ሊአነሁ ለይሰ ሸይኡን ገይረ ሙምኪን ለደላህ ብሎ መለሰላት። ምንም የሚሳነው ነገር የለም። ለእሷም ልጅ የሰጣት ለአንቺም ልጅ ለመስጠቱ ምን የሚሳነው ነገር አለ ነው። ስለዚህ ፈጣሪ የሚሳነው ነገር የለም ሲል በመፍጠር በማስኮን እንጂ ራሱ በመሆን አይደለም። ለኤልሳቤጥ ራሱ ሄዶ ተጸነሰላት፣ ለአንቺም ራሱ መጥቶ ይጸነስልሻል፣ ምንም የሚሳነው ነገር የለም የሚል ትርጉም አይሰጥም። ወደዚህ ወደ ማምለጥ እንዳይሄዱ ራሱ የሚሳነው ነገር የለም የሚለውን ይዘው ይኸው የሚሳነው ነገር የለም ሰው ሆኗል ራሱ ነው ሰው የሆነ የተጸነሰው እንዳይሉ ገብርኤል ምሳሌ ሰጠው። በሰዓቱ የጸነሰቻለች በመሃንነቷ ያችን ምሳሌ ሰጥቶ የሚሳነው ነገር የለም ማለት። ስለዚህ መፍጠሩን ለመግለጽ እንጂ ራሱን በራሱ በኤልሳቤጥ ውስጥ መጸነሱን ራሱን በራሱ በማርያም ውስጥ መጸነሱን ለመግለጽ አይደለም ከጀምሮ። ስለዚህ እግዚአብሔር የሚሳነው የለም ሲባል በማድረግ ላይ በመፍጠር ላይ በማስኮል ላይ እንጂ ራሱ በመሆን በመፈጠር ላይ አይደለም። እሱ የሰው ሁሉ የስጋ ሁሉ አምላክ ነው። በኤርሚያስ ምዕራፍ 32 ቁጥር 27 ላይ እነሆ እኔ የስጋ ሁሉ አምላክ ያህዌ ነኝ ይላል። አነ አደ ረብ ኢላሁ ኩሊ ዚ ጀሰዲን፣ የስጋ ሁሉ አምላክ እኔ እግዚአብሔር ነኝ ያለ ይናገራል። ነገሩን ሁሉ በጊዜ ውብ አድርጎ ሰራው ይላል በመክብብ ምዕራፍ 3 ቁጥር 11 ላይ። ነገር ሁሉ የተሰራ ነው። እግዚአብሔር ነገር መሆን ይችላል ወይስ አይችልም ስትል የተሰራ መሆን ይችላል ወይስ አይችልም እያልክ ነው። ራሱን በራሱ መፍጠር ይችላል ወይስ አይችልም እያሉ ነው እንደዚህ አይነት ጥያቄዎችን የሚያነሱት ማለት ነው። ስለዚህ ከጅምሩ ፈጣሪ ነው እንጂ ሆነ ተብሎ የሚገለጽ አይደለም። ሆነ ካልክ ማናስኮ ነው። ራሱን በራሱን የፈጠረው ራሱን በራሱን የሰራው እንደ ባይብሉ እሱ ሰሪ መሆኑ ነው እየተነገረ ያለው። ስለዚህ አድራጊ እንጂ ተደራጊ አይደለም። ፈጣሪ እንጂ ተፈጣሪ አይደለም። ሆነ ነው እንጂ ሆነ የሚባል አይነት አይደለም። ስለዚህ መለዋወጥ የሚባለው ባህሪም በሱ ውስጥ የለም። እኔ ያህዌ አልለዋወጥም ሊአኒ አነ ረብ ላአተገየር እንዳለ በሚልክያስ ምዕራፍ 3 ቁጥር 6 እንዳሳለፍ ነው ማለት ነው። ይሄ ሎጂክንም ራሱ የሚጣረስ ነው። እንኳን አይደለም ቀርቶ ባይብልን ይቅርና ማለት ነው ከቁርአን ጋር ቢመጡ ምንም ፍንጭ የሚያገኙት ነገርም የላቸውም። ልክ እንደ ባይብሉ እንደ ቁርአኑ የዘጋ ነው በዚህ ዙሪያ ማለት ነው። ከዚህ ውጪ በሰው የሚለው ብቻ ራሱ የተገደበ አይሆንም። ይህን ጥያቄ እናንሳ ከተባለ ፈጣሪ ሰው መሆን ይችላል ወይስ አይችልም ብለው የገደቡት በራሳቸው የተወሳሰበ የሆነ አስተምሮ ስላለ ነው። ይሄ ትምህርተ ስጋ ሚስጥረ ስጋ የሚባለው ማለት ነው። ሰው አምላክ ሰው ሆነ የሚለው ግን መሞት ይችላል ወይስ አይችልም ብለህም ልጠይቃቸው ትችላለህ። መሞት ይችላል ካሉ ሁሉን ቻይ አይደለም። ምክንያቱም ከእርሱ በላይ ሁሉን ቻይ የሆነ ስላለ እሱም ሞት ሀይሎታል። እሱን ፓወር ይሄ ወይም እንቅልፍም በለው ማንቀላፋትም በለው ማንቀላፋት ይችላል ወይስ አይችልም ብለህ ብትጠይቅ ይችላል ካሉ ሁሉን ቻይ አይደለም። ከሱ በላይ ሁሉን ቻይ ይሆናል። እሱን የረታው ምን እሱም እንቅልፍ ፓወር አለው ከአምላክ በላይ ብለህ ልትመልስላቸው። ስለዚህ ባህሪው ስላልሆነ እኮ ነው። ሌላ ነገር የችሎታ ጉዳይ ሳይሆን ባህሪው ስላልሆነ ነው። አምላክ የሚለውን ትርጉሙን ዴፊኒሽኑን ሚኒንጉን ማዕናውን ካለመረዳታቸው የመጣ ነው። ስለዚህ አምላክ መሞት ይችላል ወይስ አይችልም ተብለው ቢጠየቁ አዎ መሞት ይችላል ካሉ ከዚያስ በኋላ ነገር ግን ድል አድርጎ ይነሳል ሞትን። ለዚህም ኢየሱስ እንደዛ አድርጓል። መሞት ችሎ ነው ድል አድርጎ የተነሳው ሊሉ ይችላሉ። ኖ አልሞተም። እንደዛ ካሉ እንኳን አይደለም ይቅርና ከባይብል ከጳውሎስ ጋር ራሱ ይጣረሳሉ። እንኳን ሆል ባይብል ቀርቶ ጳውሎስ አስተምህሮቱ እንደዛ አይደለም። ራሱ ኢየሱስ ሞትን ድል አድርጎ ተነሳ የሚለው እምነት ራሱ ከራሱ ጋር የሚፋለስ ነው ማለት ከክርስትና ያስወጣቸዋል፣ ያከፍራቸዋል። እንደዛ ቢሉ ማለት ነው። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 14 ላይ ለምሳሌ አምላክም ጌታንም አስነሳ እኛንም በኃይሉ ያስነሳል ይላል። አምላክም ጌታንም አስነሳ እኛንም በኃይሉ ያስነሳል። አሁን እዛ ጋር አምላክ ሌላ ነው፣ ጌታ ሌላ ነው። ጌታና አምላክ ይለያያሉ። እኔ በዛ ዘመን ብኖር ጌታ መህዲ እያሉ ሊጠሩኝ ይችላሉ። ጌትነት ሌላ ነው፣ በባይብል ውስጥ የረከሰ ነው። ስለዚህ አምላክ ሌላ ነው፣ ጌታ ሌላ ነው። አይ አምላክን አስነሳ ይሄ ትርጉም አይሰጥም። ስለዚህ ኢየሱስ ራሱ እንደ ባይብሉ ሞተ፣ ተሰቀለ ምናምን ብትሉ ከዛ በኋላ ግን ድል አድርጎ ተነሳ ብትሉ ኖ ዌይ አምላክ ነው ያስነሳው ብሎ ነው የሚነግራችሁ። በሐዋርያት ሥራ ምዕራፍ 13 ቁጥር 30 ላይ እግዚአብሔር ግን ከሙታን አስነሳው ይላል። በሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ የሰቀላችሁ የገደላችሁትን ኢየሱስን አባታችን አምላክ አስነሳው ይላል። አምላካችን አስነሳው እያሉ ነው የሚነግሩት በመጽሐፉ ውስጥ ማለት ነው። ስለዚህ አምላክ መሞት ይችላል ወይስ አይችልም ብትባሉ ራሱ ይኸው ችሎ ሞቷል ብትሉ የሞተው ሌላ ነው፣ ያስነሳውም ሌላ ነው፣ እንደ ባይብሉ ማለት ነው።
ስለዚህ ከጅምሩ ጥያቄው ለአምላክ ባህሪ የተገባም ስላልሆነ በሰውም ብቻ የሚገደብ አይነት አይደለም። ሁሉንም የድክመት የጉድለት አይነት እየጠቀስክ እያነሳ ብትጠይቃቸው መልስ ያሌለው የሆነ ሎጂክን የሚጣረስ የሆነ ጥያቄ ነው። እንኳን ቁርአንን እንኳን ባይብልን ይቅርና ከዚህ በዘለለ ግን የነሱ አስተምህሮ በጣም መልስ ሊያገኙለት የማይችል ሚስጥርም ብለው ሚስጥር ነው ያሉ ሊያልፉት ወደ ኋላ የማይሉ አይነት አስተምህሮ ነው። ወደ ትምህርት ቤቶቻቸው ቢሄዱ ሚስጥር ነው ተብሎ የሚታለፍ ነው። ይሄ ምንም የሚደበቅ ነገር አይደለም። ብዙ ከተፈላሰፉ እንዲያቆሙ ያንን ነገር ይገደዳሉ። ወደ አልፍ ተፈላጊ የሆነ ነገር ስለሚወስዳቸው ማለት ነው። ከጠየቁ ብዙ እንዲጠይቁ አይፈለግም በአስተምህሮታችን። እንደውም ወሄድ የሆነ ነገር ሲነግረኝ የሆነ ፈገግ እያስባለኝ ነበር። አምላክ በዚህ ጉዳይ ላይ ስናወራ አንዷ ምን አለችው? አምላክ ቢሞት በእኛ በክርስትና ሌላኛው አምላክ ያስነሳዋል አለች። እና በእናንተ ግን በእስልምና አምላክ ቢሞት ማን ያስነሳዋል? ምክንያቱም በእኛ ውስጥ አምላክ ሲሞት ሌላ አምላክ አለ ያስነሳዋል። በእናንተ ውስጥስ አምላክ ሲሞት ማን ያስነሳዋል? እንደዚህ አይነት አስተሳሰብ እንዲይዙ ነው የሚያደርጋቸው። ይሄ የተፋለሰ የሆነ አስተሳሰብ ማለት ነው። አስተምህሮ በክርስትና ውስጥ ያለው የዚህ አይነት እኛ አምላክ አንዱ ቢሞት አንዱ ያስነሳዋል የዚህ አይነት እንትን ያለው እምነት ነው ያላቸው እነርሱ ማለት ነው። እንዲህ አይነት አቋም እንዲይዙ ነው የሚያደርጋቸው ብዙ እውቀት ያሌላቸውን ሰዎች። ከዚህ በዘለለ ጥያቄ እንደዚህ አይነት ጥያቄዎችን ብዙ ማቅረብ ይቻላል። ለምሳሌ ለእነርሱ አምላክ ሊሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም ብለን መጠየቅ እንችላለን፣ ከችሎታ ጋር አያይዘን ማለት ነው። ሁሉን ቻይ ከሆነ አምላካችሁ እንላለን፣ ሊሸከም የማይችለውን ድንጋይ መፍጠር ይችላል ወይስ አይችልም? ይችላል ካሉ ሁሉን ቻይ አይደለም። ምክንያቱም ሊሸከመው የማይችለውን ድንጋይ ፈጥሯል፣ ሊሸከመው የማይችለው ድንጋይ ያለና ማለት ነው። አይ ሁሉን ቻይ አይደለም፣ ሊሸከመው የማይችለውን ድንጋይ መፍጠር አይችልም ካሉ አሁንም ሁሉን ቻይ አይደለም፣ ምክንያቱም መፍጠር ስላልቻለ። በሁለቱም ቢሄዱ በጣም ምንም ሎጂክን የሚጣረስ የሆነ ሴንስ የማይሰጥ የሆነ አስተሳሰብ መሆኑ ይገባቸዋል ማለት ነው። ችሎታ ጋር የሚያያዝ አይደለም፣ ባህሪ ጋር የሚያያዝ ነው። ሌሎችም ምሳሌዎችን መስጠት ይቻላል። ከላይ መሞት ይችላል ወይስ አይችልም? ማንቀላፋት ይችላል ወይስ ደግሞ አይችልም? አምላክ ሁሉን ቻይ መሆን ይችላል ወይስ አይችልም? ሁሉን ቻይ መሆን ይችላል ወይስ አይችልም? ሁሉን ቻይ አለመሆን ይችላል ወይስ አይችልም? ሁሉን ቻይ አለመሆን ይችላል ካሉ ሁሉን ቻይ አይደለም፣ ምክንያቱም ሁሉን ቻይ ስላልሆነ። ሁሉን ቻይ አለመሆን አይችልም ካሉ ሁሉን ቻይ አይደለም፣ ምክንያቱም ሁሉን ቻይ አለመሆን ስላልቻለ። ሴንስ አይሰጥም። ስለዚህ ራሱ አስተሳሰቡ የሚጣረስ ነው ከራሱ ከሎጂኩ ጋር ማለት ነው። ሎጂክ ነው እንኳን ቢባል እንደዚህ አይነት ጥያቄ አያነሱም ሎጂካዊ ብለው። ግን በክርስትና ውስጥ አምላክ ሰው ሆነ የሚል ተቃዥ የሆነ አስተሳሰብ ስላለ እንደዚህ አይነት ጥያቄዎችን ያነሳሉ። እነዚህን ደግሞ ከባይብልም ከሎጂክም ከቁርአንም በዚህ መልኩ ድምጥማጡን ማጥፋት ይቻላል ብዬ አምናለሁኝ። እንደዚህ አይነት ነገሮችን ኢንሻአላህ ዳግም የሚያነሱትም አይመስለኝም። ምክንያቱም ድንገት የተነሳ ነው በውይይት ሰዓት ማምለጫ ብሎ ያነሳው እንጂ ጥያቄ ብሎ አስበውበትም ያነሱት አይደለም። والله أعلم.